ሰላም ጤና ይስጥልኝ ውድ የንባብ ስፖርት ቤተሰቦች፣ ትላንት የአውሮፓ ቻምፒየንስ ሊግን የናወጡ ሁለት ታላላቅ ጨዋታዎችን በዝርዝር እንመለከታለን። አብራችሁን ቆዩ። በመጀመሪያው በፓሪስ ከተማ በፒኤስጂ እና በሊቨርፑል ጨዋታ ስንጀምር ሉዊስ ኤንሪኬ በሜዳው ሳፎኖቭን፣ በረኛ ሃኪሚ፣ ማርኪኒዮሽ፣ ፓቾ እና ሜንዴዝ የተከላካይ መስመር፣ ዛይር ኤምሬ፣ ቪቲኒያ እና ጃኦ ኔቬዝ በመሃል ሜዳ ዴዜሪ ድዌ፣ ዴምቤሌ እና አስፈሪው ክቫራትስኬሊያ ደግሞ በማጥቃቱ በ4-3-3 አሰላለፍ ነበር የቀረበው። ሊቨርፑል በበኩሉ በ3-4-1-2 ማማርዳሽቪሊን ግብ ጠባቂ አድርጎ ጎሜዝ፣ ቫንዳይክ፣ ኮናቴ በባክስሪ ሲያሰልፍ በመሃል ሜዳ ፍሪምፖንግ፣ ግራቨንበርክ፣ ማካሊስተር በግራ በኩል ደግሞ ኬርኬዝን አጣምረዋል። ኢኪቲኬን እና ቪርትዝ ከፊት ሰቦዝ ላይ ከጀርባቸው የማጥቃት ኃላፊነት ወስደው ወደ ሜዳ ገብተዋል። እዚህ ላይ ትልቁ መነጋገሪያ ነጥብ የመሐመድ ሳላህ በቋሚ 11 ውስጥ አለመካተት ነበር። ይህ ውሳኔ በሳላህ ላይ ከፍተኛ ቅሬታ ሊፈጥር እንደሚችል ይገመታል። ይሁን እንጂ አሰልጣኙ ሳላህን ለሁለተኛው አጋማሽ እንደ ተቀያሪ ገዳይ ሊጠቀሙበት አስበው ሊሆን ይችላል ተብሎ ተገምቷል። በተቃራኒው አሌክሳንደር ኢሳክ ከረጅም ጊዜ ጉዳት በኋላ ለመጀመሪያ ጊዜ በተቀያሪ ወንበር ላይ መገኘቱ ለሊቨርፑል ደጋፊዎች ትልቅ በራስ መተማመን ሰጥቷቸዋል። ምንም እንኳን ለረጅም ጊዜ ከሜዳ ቢርቅም የእሱ መገኘት ብቻ ለቡድኑ ትልቅ ሞራል ነው። ጨዋታውን ስንመለከት ሊቨርፑል ባልተለመደ ሁኔታ በአሰልጣኝ አርኔ ስሎት ስር ለመጀመሪያ ጊዜ በሶስት የመሃል ተከላካዮች ነበር ወደ ሜዳ የገባው። ጨዋታው እንደተጀመረ ፒኤስጂዎች መሃል ሜዳውን በቁጥጥራቸው ስር በማድረግ እስከ እረፍት ድረስ የነበራቸው 75% የኳስ ቁጥጥር ለዚህ ትልቅ ማሳያ ነው። ገና ጨዋታው በረቀቀ ታክቲክ እንደተጀመረ በ11ኛው ደቂቃ ላይ ዱዌ ፒኤስጂን ቀዳሚ ያደረገች ግብ አስቆጠረ። ይህች ግብ የሊቨርፑል የተከላካይ ክፍል ክፉኛ የናወጠች ነበረች። በመጀመሪያ አጋማሽ ፒኤስጂ 326 ትክክለኛ ቅብብሎች ሲያደርግ ሊቨርፑል ግን 83 ቅብብሎች ብቻ ነው ማድረግ የቻለው። በስታቲስቲክስ እንደምንመለከተው ሊቨርፑል በዚህ አጋማሽ አንድም የግብ ሙከራ ሲያደርግ ወደ እረፍት አምርቷል። ከእረፍት መልስ ሊቨርፑል ወደ ጨዋታው ለመመለስ መጠነኛ ጥረት ቢያደርግም የፒኤስጂን የመሃል ሜዳ አጥር ሰብሮ ማለፍ ግን አልተቻለውም። በሁለተኛው አጋማሽ ጨዋታው ቀጥሎ በ65ኛው ደቂቃ ላይ ክቫራትስኬሊያ ሁለተኛው ግብ በማስቆጠር የፒኤስጂ ድል አረጋገጠ። ይህች ግብ የሊቨርፑል ተስፋ ሙሉ በሙሉ ያጨለመች ነበረች። አስገራሚው ስታቲስቲክስ በጠቅላላው ጨዋታ ፒኤስጂ 18 ሙከራዎችን አድርጎ 6ቱ ኢላማዎችን የጠበቁ ሲሆኑ ሊቨርፑል ግን በ90 ደቂቃ ውስጥ አንድም ኢላማውን የጠበቀ ኦን ታርጌት ሙከራ ሳያደርግ ጨዋታውን አጠናቀዋል። ፒኤስጂ በተጋጣሚ ሳጥን ውስጥ 25 ጊዜ ኳስ ሲነካ ሊቨርፑል ግን 5 ጊዜ ብቻ ነው መንካት የቻለው። ሌላው የጨዋታው ትልቅ አነጋጋሪ ክስተት ኢብራሂማ ኮናቴ የፒኤስጂውን ዛይር ኤምሬ በሳጥን ውስጥ ጥሏል በሚል ዳኛው ሆዜ ማሪያ ሳንቼዝ ወዲያውኑ ፔናልቲ በመስጠት ለኮናቴ ቢጫ ካርድ አሳይተውት ነበር። ነገር ግን ቫር ጣልቃ ገብቶ ዳኛው ውሳኔያቸው እንዲቀይሩ አድርጓል። በመጨረሻው ማማርዳሽቪሊ ልክ እንደ አምናው አሊሰን የፒኤስጂ በርካታ የግብ ሙከራዎች በማዳን የሊቨርፑል ኮከብ ሆኖ ቢያመሽም ፒኤስጂ ጨዋታውን በዴዜሪ ዱዌ እና በክቫራትስኬሊያ ጎሎች አሸንፏል። አሰልጣኝ ሉዊስ ኤንሪኬ በቡድናቸው የበላይነት እጅግ መደሰታቸው ገልጸው የመሃል ሜዳቸው የኳስ ቁጥጥር የበላይነት እንዲወስድ የሰጡት ትዕዛዝ በሚገባ መፈጸሙን አድንቀዋል። ይህ ውጤት ሊቨርፑል ከ2020 ወዲህ ለመጀመሪያ ጊዜ 4 ተከታታይ የቻምፒየንስ ሊግ የሜዳ ውጭ ጨዋታዎችን እንዲሸነፉ አድርገዋል። አርኔ ስሎት በጨዋታው 5 ኪያሪዎችን ቢያደርጉም መሐመድ ሳላህን ሙሉ 90 ደቂቃ አግዳሚ ወንበር ላይ ነው ያስቀመጡት። ከጨዋታው በኋላ ለምን ሳላህን እንዳላስገቡት ሲጠየቁ በመጨረሻዎቹ የጨዋታው ክፍሎች ለኛ ዋናው ነገር ተጨማሪ ግብ ላለማስተናገድ መትረፍ ነበር። 2-0 ብቻ መሸነፋችን እድለኞች ነን፣ ምክንያቱም ከተቆጠሩት በላይ ብዙ እድሎች ፈጥረው ነበር። በሜዳው ላይ በሁሉም ቦታ ፍጥነት አላቸው። ከፍ ብለንና አግሬሲቭ ሆነን ለመጫወት በሞከርንባቸው ጊዜያት ሁሉ እንዳልነበርን አድርገውናል ሲሉ ቃላቸው ለቲኤንቲ ሰጥተዋል።
ወደ ሌላኛው በካታሎኒያ በባርሴሎና እና በአትሌቲኮ ማድሪድ መካከል የተደረገ ጨዋታ ስንሻገር ባርሴሎና በሜዳው ባሳየው ፍጹም የበላይነትና በስታቲስቲክስ መሪነት ጨዋታውን የጨረሰ ቢመስልም ውጤቱ ግን የካታላንን ደጋፊዎች በድንጋጤ ውስጥ ጥለዋል። በካምፑ ምሽቱ የታየው ክስተት እግር ኳስ ከጨዋታነት ባለፈ የዲያጎ ሲሞኒ የታክቲክ ብስለትና የባርሴሎና ያልተጠበቀ ውድቀት የታየበት ታሪካዊ አጋጣሚ ነበር። ባርሴሎና ጨዋታው የጀመረው አትሌቲኮን በገዛ ሜዳው ላይ በማጥለቅለቅ ነበር። 58% የኳስ ቁጥጥርና 536 ትክክለኛ ቅብብሎችን በማድረግ ጨዋታውን በቁጥጥራቸው ስር ቢያደርጉትም የባርሴሎና የፊት መስመር ተጫዋቾች በመቀናጀት የአትሌቲኮን ልዳት 18 ጊዜ ደጋግመው ቢፈትኑትም የአትሌቲኮ መከላከያ ግንብ ግን አልተበገረም። ሆኖም ጨዋታው 42ኛው ደቂቃ ላይ ሲደርስ ሁሉም ነገር ተቀየረ። ወጣቱ ተከላካይ ፓው ኩባርሲ በቀጥታ በቀይ ካርድ ከሜዳ መውጣቱን ተከትሎ ባርሴሎናን ለከፍተኛ አደጋ አጋለጠው። ይህ ቅጽበት የሃንሲ ፍሊክ እቅድ ያፈራረሰና የአትሌቲኮን ተጫዋቾች ወኔ የቀሰቀሰ መጥፎ አጋጣሚ ነበር። ዲያጎ ሲሞኒ ይህን አጋጣሚ እንዲባክን አልፈቀዱም። ኩባርሲ እንደወጣ በ45ኛው ደቂቃ ላይ ሁሊያን አልቫሬዝ አስደናቂ የቅጣት ምት በማስቆጠር አትሌቲኮን ቀዳሚ አደረገ። በሁለተኛው አጋማሽ ባርሴሎና 10 ሰው ሆነው ለማጥቃት ቢሞክሩም በሰባኛው ደቂቃ ላይ አሌክሳንደር ሶርሎዝ ሁለተኛው ግብ በማስቆጠር የባርሴሎናን ተስፋ ሙሉ በሙሉ አጨለመ። ይህ ድል ለሲሞኒ ልዩ ትርጉም አለው። በ15 ዓመታት የአትሌቲኮ ቆይታቸው በካምፕኑ ያሸነፉበት የመጀመሪያው ጨዋታ ነው። ሲሞኒ ሲናገሩ ቀይ ካርድ ካዩ በኋላ ወዲያውኑ ግብ ማስቆጠራችን ለድላችን ትልቁ ቁልፍ ነበር ብለዋል። ከጨዋታው መጠናቀቅ በኋላ ሃንሲ ፍሊክ ያላቸው ከፍተኛ ቅሬታ በዳኝነቱ ላይ ገልጸዋል። ለእኔ ፈጽሞ የማይታመን ነው። ግልጽ የሆነ የእጅ ኳስ ሃንድቦል እያለ ቫር ዳኛውን ለምን አልጠራውም ሲሉ ተቆጥተዋል። ባርሴሎና በስታቲስቲክስ 18 ሙከራዎችን ቢያደርግም ውጤታማ መሆን አለመቻሉ ትልቅ ዋጋ አስከፍሎታል። በአጠቃላይ ትላንት ያየነው ጨዋታ ስታቲስቲክስ እና ውጤት ሁል ጊዜ እንደማይገናኙ ያሳየ ነበር። አትሌቲኮ ባገኛቸው ጥቂት አጋጣሚዎች በ5 ሙከራዎች ብቻ 2 ግቦችን በማስቆጠር የባርሴሎናን ብክነት በሚገባ ተጠቁመበታል። ለዛሬ የያዝናቸው ጥንካሬዎች ይህንን ይመስል ነበረ። ላይክ እና ሳብስክራይብ በማድረግ አበረታቱን። በሌላ ቪዲዮ እስከምንገናኝ ቸር ቆዩን።